በኢየሱስ አንድ ሁለት ሰርፕራይዝ ነገር ብዙ የሚያስፈልጋት ነገር አለ። እነዛ ነገሮች ደግሞ ለማሳካት እንሞክራለን ከፈጣሪ ጋር ማለት ነው። ባመኝና በቃ እየጮህ ይብራም በረግራት ደስ ይላል። ግን አልቻልኩም። እኛም ሰርፕራይዝ እናድርጋት። ቤቷን ፏ አድርገን አሳምረ ነው። እናንተም ሰርፕራይዝ አድርጓት። 20 ሺህ አስገቧት። ይሄን ቪዲዮ ስትጀምሩት ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ያኔማ እንደ ሰው ስቀየር ሲሞላልኝማ ያኔማ ተስፋዬ ሲፈካ ሲነጋልኝማ ያኔማ ፈላጊ በዝቶ ባይኔ ስታይማ ያኔማ ጉብዝና ሽለካ ከተያየንማ በድሜሻ ትቀልጅ ፈለጊው እራስሽን አትጫወቺበት። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? አለን እኛ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ፍቅራችሁ ይብዛ እያልን ያው ትላንት የተፈጠረውን ነገር አይታችኋል። ግን ሁሉን ነገር ከመናገሬ በፊት ኤንዲ እስኪ አሰላሙ አለይኩም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ ሰላም ነን አልহামዱሊላህ። ያው የትላንቱ ነገር እኔ የምር እውነት እየመሰለኝ አልነበረም እስከ መጨረሻው ድረስ። ጆሲን ፕራንክ ስላደረግነው ፕራንክ ላይ ያደርገን ነው ብዬ እያሰብኩ ነበረ። ግን እውነት ነው። ማን እንዳደረገው አናቅም። ግን ደግሞ እሷ ቤት አቅራቢያ ላይ እንደዚህ አይነት ነገር ያደረጉት ያው ለተንኮሎ የሆነ ሰው ያው እሷን ለማስደንገጥ ወይም ደግሞ እሷን ምቾት እንዳይሰማት ለማድረግ ይመስለኛል። ሰሞኑን ራሱ ቪዲዮ ስትሰራ ያው መቅረት የለበትም እያልን ነው እንጂ የምንሰራው ወደ እናንተ መድረስ አለብን እያልን ነው እንጂ የምንሰራው በጣም እያመማት ነበረ። ላይክ ራሴን ትላለች ደርሶ ፍን ያረጋታል ምናምን አላቅም ብቻ በጣም ቆየባት። አሁን ከሳምንትም በላይ ሊሆን ነው እያመማት ማለት ነው። ከዛ ትላንት ደግሞ የተፈጠረውን ነገር ስታይ ምናምን በጣም ተጨንቃ ነበረ። አላቅም እንግዲህ ያው ፈጣሪ ይማርሽ ብላት ጸሎት አድርጉላት። የምር እያመማት ነው ሰሞኑን እና እናንተ ጋር ግዴታ በቃ ይጨነቃሉ ለነሱ መድረስ አለብን እያልን ነው ቪዲዮ የምንሰራው እንጂ አቅም ኑሯት አይደለም። የእውነቴን ነው የምነግራችሁ። እስኪ ግን ለማንኛውም ከፈጣሪ ጋር እንግዲህ ሐኪም ቤትም ምንም እንግዲህ ዘናት ለመሄድ እንሞክራለን። የዛሬው ቪዲዮ ግን ትላንትና ልንሰራ ያሰብነው ቪዲዮ ነበረ። አሁን ዛሬ ክላስ ግዴታ አቴንድ ማድረግ አለብሽ፣ መከታተል አለብሽ፣ መቅረት የለብሽም ብለናት እስከ ግቢ ድረስ ነው ቅድም አድርሰናት የመጣ ነው እና አሁን ቤት የለችም እሷ። ትላንትና ልናደርግ የነበረውን ነገር ዛሬ ልናደርገው ነው። ያ ትላንትና ያው ቢሆን ኖሮ ምንሰራው ቪዲዮ በጣም ደስ የሚል እሷን ሰርፕራይዝ የሚያደርጋት ቪዲዮ ነበረ። እሷን ብቻ ሳይሆን እነሱንም ሰርፕራይዝ የሚያደርግ ነበረ እና ቤተሰቦቻችን የምሬ ነው የምላችሁ፣ እናንተም ትደሰቱበታላችሁ። ያው ኤንዲ ብሎታል ከዚህ በፊት ልጅቷ ያላትን ነገር ሽጣ ምናምን ነው ለጓደኞቿ ለመድረስ እንዲሁም ደግሞ አላ የኔ ቢጤዎች ብዙ ነው ከዚህ በፊትም ተናግረናል። ያን ያለ ማድረግ ያላትን ነገር ሽጣ አሁን ቤት ውስጥ እቃ የላትም እውነት ለመናገር እና ምን አሰብን እኔና ኤንዲ ዛሬ እሷም የማትጠብቀው እናንተም የማትጠብቁትን እሷ የጎደለባትን ነገሮች ሁሉ ሙሉ ለሙሉ ማሟላት ይከብዳል። ግን በቃ የምንችለውን ያክል ለማድረግ እንግዲህ ሀ ብለን ተነስተናል። ይሳካላችሁ በሉን። ሙሉን ነገር ብዙ የሚያስፈልጋት ነገር አለ። እነዛ ነገሮች ደግሞ ለማሳካት እንሞክራለን ከፈጣሪ ጋር ማለት ነው። ልጅቱ ምስኪን ናት። ችግሯ እኮ የሆነ ነገር ሲደረግላት የተደረገውን ነገር አዙራ ሽጣ ማድረግ ነው የምትወደውና ካሁን በኋላ ግን እንደዛ አታደርጋትም ማለት ካላት ላይ ቀንሳ እንድትሰጥ እንጂ ሙሉን ማድረግ ትክክል አይደለም። ከሌለ ካለ ማለት መስጠት ሙሉ ያደርጋል፣ ትክክል ነው አሰጣጧ። ግን ካላት ላይ ቀንሳ እንድትሰጥ ምናምን ለራሷም እንድታሰብ ማለት ነው። አሁን እያፈናት ያለው አልጋዋን ሽጣ ለሆኑ ሰዎች ምናምን ነገር ፐርፐዝ ስላዋለችው ነው እና ያ ነገር ደግሞ አሁን ክረምት ስለሆነ መሬት ላይ ቅዝቃዜ ነበር፣ በጣም እያፈናት ነበረና
እንደዚህ መጎዳት ደረጃ ምናምን ነገር ያው ራሳችንን እንጠብቅ፣ ፈጣሪያችንም ያዘናል። ትክክል። ከዛ አንተ ሳትጎዳ ሌሎችን መጥቀም ነው። እንደዛ አይነት ሰው ነው የጠፋው እኮ ሲጀመር እኮ አሁን ሰው ኖሮት ማድረግ ያቃተበት ዘመን ላይ ነው ያለውና እና ለማንኛውም እንግዲህ ዛሬ የሚያስደስታትን ነገር ብዙ የሚያስፈልጋችን ነገሮች አሉ እንደነገርኳችሁ። ከነዛ ነገሮች ጥቂቷን ለማሳካት እንሞክራለን። እሷ የለችም። እሷ ስትመጣ ነገሮች ሁሉ ተስተካክለው እንዲጠብቋት እናደርጋለን። እስከ መጨረሻው ተከታተሉን። ይሄ የሰላም ቲዩብ ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እናንተም ደግሞ በሰብስክራይብ 20,000 አስገቧትና ሰርፕራይዝ አድርጓት። እኛም ሰርፕራይዝ እናድርጋት። ቤቷን ፏ አድርገን አሳምረ ነው። እናንተም ሰርፕራይዝ አድርጓት፣ 20,000 አስገቧት። ይሄን ቪዲዮ ስትጀምሩት ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ይመቻችሁ። ስለዚህ አሁን እስከ መጨረሻው ተከታተሉን። እሷ ሳትመጣብን ነገሮችን መጨራረስ ስላለብን ቶሎ ብንሄድ ይሻላል። በቃ ተከታተሉን። ያን ጊዜ ሲቸገር ጨለማ ሲውጠን ወዳጅን ጠላቴን መለየት ሲያቅተኝ ፈጥነሽ ደረሽልኝ ፍቅር አልጎደለብሽ የክፉ ቀን ጓደኝ መመስገን አለብሽ። የውለታ ጉዳይ ውለታ ነው መልሱ የተሳካለታ ከቀኑ ሲደርሱ። ውድ ቤተሰቦቻችን እንግዲህ ቦታው ላይ ደርሰናል። የሚያስፈልጋትን ነገሮች ሁሉ እንግዲህ ገዛ እናደርጋለን። ነግሬያችኋለሁ። ሁሉንም አይደለም በነገራችን ላይ መሰረታዊ የሆኑትን ነገሮች በጣም ኢምፖርታንት አሁን ላይ እያመማትም ስለሆነ ከዛ ነገር የሚያሸላትን ነው እንጂ ብዙ ነገሮች ያስፈልጓታል። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እናንተም አበረታቷት። እኛ አሁን እንግባና እቃውን እናያለን ማለት ነው። መቃብር ግን አልተሸከማል። አሁን የሚቀረ ምንድነው? ሞሎሏ ናት። ዛሬው ላርጎ ይዛል። በዚህ ቆይ ግን በዚህ እናደርገው እንዴ? የፀጉር እንትን ነው ግን ማለት ነው። ላርጎ ይላል ገና ደግሞ ለላርጎ ብለን እዛ እንሄድምና ምን መሰለህ፣ ከዚህ በፊት እኔ የሆነ ሰው ሲያደርግ ይቻለኝና ምን በዚህ ሲያጣ አዎ፣ ከዛ ሽታው የቤቱ ሽታ በጣም አሪፍ ነው። ሻምፖ ማለት ነው። ሻምፖ ነው ያው ይሄ ቤት ራሱ ሻምፖ ያስፈልገዋል። ከረዳል በነገራችን ላይ ማለት ነው ቤቷ እጥር ምጥን ያለች ናት። ስም በስንት ናት? እስኪ በቃ 3 አይደለም ማጂ 3 ባላት እሺ 1 2 3 እሺ 1 2 3 ያው 3 ባላት ታያ በኪሹ በቀጣ የኪሹ የቀጣ ማንም ሰው በርበሬ ነው በርበሬ ወቀጣ እሺ ቤተሰቦቻችን እንደዚህ ለፍተንማ ያደክማል። ግን አንተ በስመ አብ እንደዚህ ለፍተን በጫማችን አንወጣም። ደስ የሚለው ነገር ማለት ነው ጫማችን አውልቀን የሚያለፋው እስላውራስ ከዛ ጫማ እንደውልቅ ደስ የሚለው ነገር የቱንም ያክል ብንለፋ
እያሰብኩት ያለሁት የሰላምዬ ደስታ በጣም ከልክ ያለፈ እንደሚሆን ተስፋ አደርጋለሁ። ምክንያቱም በጣም ኮምፕሊትሊ ነው ቼንጅ የሆነው ማለት ነው ቤቷ። አንደኛ ነገር የበፊት ቤቷን አይታችሁት ነበረ። እንደዚህ አይነት ፍራሽ ላይ ብቻ ነበረ የምትተኛው። ይሄ አልጋ አልነበራትም፣ ድሬሲንግ አልነበራትም፣ እንደዚህ ደግሞ ያማረ ቁም ሳጥን አልነበራትም። ቤቱም እንደዚህ አያምርም ነበረ እና ሁሉም ነገር ተቀይሮ በሚያምር ሁኔታ ነው አሁን ላይ ያለው እና ያ ነገር በእርግጠኝነት በጣም ያስደስታት ነበረ። መሬት ላይ ሲሆን ደግሞ አልጋ አለመኖሩ ትንሽ እያመማት ነበር፣ ያፍናት ነበር እና የእሷን ደስታ ሳስበው ጊዜ አንደኛ ድካም የምር እንዲህ ብሎታል። ሁሉን ነገር በጣም ነው ደስ የሚለው ጌታን በጣም ማለት ነው። እንዴት ልበላችሁ፣ አሁን ልጅቷ የምታውቀው እንዴት እንደሆነ ታውቃላችሁ? እዛኛው ቤት እንደነበረ ነው። ሌላ ባለፈው ቪዲዮ ይሰራንበት የለም መሬት ላይ ፍራሿ መሬት ላይ ሆና ምናምን። አሁን ግን ሌላ ቤት ተቀይሯል። እሷ አሁን ቀጥታ አሁን ደውላትና ቤት ነኝ ነው የምንላት። ቤት ካልመጣች ቀጥታ እዛኛው ቤት ነው የምትሄደው፣ የበፊቱ ማለት ነው። እዛ ከሄደች ደግሞ ቁልፍታ አስረክበን እቃችን ይዘን መተናል። እኛ ጨራርሰናል። ያው እግዚአብሔር ይመስገን የሚያማትን ነገር አሁን የሚያፈናትን ምናምን ቅዝቃዜም ስለነበረ ያው አልጋ ትንሽ ከፍ ብላለች ማለት ነው። ያው ቤቷ ትንሽ ጠበብ ብትልም ውበት አላት ብዬ አስባለሁኝ። እና ደግሞ ቀስ በቀስ ብዙ የሚያስፈልጋት ነገሮች አሉ። እነዛን ነገሮች ቀስ በቀስ እናሟላለን። ለጊዜው ይሄንን የመሰለ እንግዲህ ጽድት ያለ ነገር አዘጋጅተናል። ቤተሰቦቻችን እንደምትወደው ተስፋ እናደርጋለን። እንኳን እሷ እናንተ ራሱ ደስ እንደሚላችሁ 100% እርግጠኞች ነን። የምሬ ነው የምላችሁ። እስካሁን ሰዓት እየተከታተላችሁን ስለሆነ ደግሞ እጅግ በጣም እናመሰግናለን። ይሄ የሚፖስተው እንደነገርኳችሁ በሰላም አካውንት ስለሆነ ሜቢ ረስታችሁ ያያችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እናንተም ሰላምዬን 20,000 ሰብስክራይብ አስገቧት። በዚህ ቪዲዮ የዚህ ደስታ ተካፋይ የምትሆኑት ማለት ነው። እናንተ ይሄን ቪዲዮ 20,000 ሰብስክራይብ ስታስገቧት በቃ እውነትም የሆነ የደስታው ተካፋይ ትሆናላችሁ። የምር እኔ በጣም ደስ ብሎኛል። ጌታ በጣም ከምነግር በላይ ማለት ነው። አላ የሆነ እዛ ከመጀመሪያው እስከ መጨረሻው ያለው ልፋት አለ አይደለ? ምንም አልተሰማኝም። ምን ያውን ምንም ነገር እየተሰማኝ አይደለም። አንተም እንደዛው ነው። ህልምን የመሰለ ከኔ ደግሞ ዛሬ ነው ህልምን የመሰለኝ ያለው ህልም እየመሰለኝ ነው። ነገሮች ማለት በእንደዚህ አይነት በአጭር ጊዜ ውስጥ እንደዚህ ተቀይሮ ያማረ ሆኖ ምናምን ነገር አያቸዋለሁ ብዬ አላሰብኩኝ ነበር። እሷም ስታዩ በጣም ደስ እንደሚላት እውነት ለመናገር ያው ከዚች ጋር ትንሽ ምን የሚደብረው ምን እንደው ታውቃለህ? አሁን እዚህ ቤት ውስጥ ማለት ነው እዚች ጋር እያበሰለች እዚህ ጋር ምናምን ትንሽ መሆኑ ትንሽ ያስጠላል፣ ግን ምንም ማድረግ አይቻልም። አረጭ በጣም ወደነዋል። አንሶ ሄሎ ሰላምዬ፣ እንዴት ነሽ? አቤት ደረስሽ ነው ወይስ አልገባሽም? እኛ እኮ ሱቅ ወጣ ብለን ነው መጣን። በቃ ኧረ ቆይ እንዳትሄጂ ቆይ። ምን ሆነሽ ነው ድምፅሽ? እሺ አይዞሽ በቃ መጣን። ስሚኝ እንዳትሄጂ ወደዛኛው ቤት እኛ መጣን። ትንሽ ቆየት ብለሽ ተረጋግተሽ ምናምን ነው የምትሄጂው። እሺ እሺ ምን እናምጣልሽ ግን? መጣ ጆሲ ቤት ነው የምትጠብቂኝ? እሺ እዛ አይደለም። እሺ በቃ እሺ፣ እዛኛው ቤት እንዳትሄጂ ብዬ ነው። መጣን በቃ በቃ እሺ አንተም ማረፍ በል በቃ። እኔ እሺ ኤንዲ ቤት ነው ያለው። እንግዲህ እኔ ልቀበላት እየሄድኩኝ ነው ማለት ነው። ተከታተሉ። እንዴ ጉድ ፈላ። ምንድን ነው የሪነቱ? ምንድን ነው? ምን ያምንሽ? ያረጋምኝ ነው በጣም ያዝረኝ። ካሜራ ለምንድን ነው ያዝከው? ቪዲዮ እየሰራን ነበር እኮ ለዛ ነው። አሞኛል እኮ በእናትህ። ሰላም ልበል። ሰላም ባያችሁ እስኪ። ሰላም ቤተሰቦቻችን እንዴት ናችሁ?
እኛ ደህና ነን እግዚአብሔር ይመስገን። አረበሽኩማ ግን ምን እየሰራችሁ እንደነበር አላውቅም። ምን ቪዲዮ እየሰሩ እንደነበር አላውቅም። እንግዲህ ሰላም ብያቸው እወጣለሁ። ለምን ተጽ እና ዳንሽ አዎ ቀናቢስ አረ ወደ ቤት እንሂድ ጆሲ። እኔ በቃ ልቀመጥ እንሂድ በቃ ስቆይብኝ ነው ፀሐዩ ያስጠላል በጣም እኮ ነው። ወደዚህ ነው የምንሄደው። ቤት በዚህ ጋር እንዴ ወደ ነው ትሄደው በዚህ ነይ በዚህ ነው ጓደኛችን ሰላም ብለን ነው የምንጠይቅ። ጓደኛችን ቤት አዲስ ቤት ተከራይቶ ነው ያመኛል እያልኩ ጓደኛ እዚህ ጭቃ እኮ ነው አዲስ ቤት ተከራይቶ ካልመጣችሁ ይችላል እንደደበረው ነው። ኧረ ጆሲ እሺ በቃ ደግሞ ቦርሳሽ እስኮ የትምህርት ቦርሳሽ እቤት ነው እዛ ቤት አስቀምጬ እኮ ነው አንተ ጋር በር ጋር አደረግሽው? እሺ አይዞሽ እሺ ልዘልሽ እንዴ ነው? ኧረ ኖርማል ነኝ ኖርማል ነው አይቻልም ነኝ ኖርማል ነው ጆሲ ችግር የለውም ኖርማል ነው። እሺ ቤተሰቦቻችን ያው እንደነገርኳችሁ አዲስ ቤት የጓደኛውን ቤት ልታሳያችሁ ነው ይዛችሁ የምትሄደው አዲስ የጓደኛችን ቤት አለና እሱን እናሳያችሁ ብለን ነው። እስከ መጨረሻው ተከታተሉን። በተረፈ ግን እንወዳችኋለን። እስኪ አንዴ ላይክ፣ ሼር፣ ሰብስክራይብ አድርጉላችሁ ባይችሁ ቤተሰቦቻችን አበረታቱት። ደረቴ ተመች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ አግዙት። እሺ ነኝ አግዙን ማለት ነው። ካንቺ ቤት እና እዚህ ሰፈር እያስመረጥከኝ ነው። ደስ ይላል የሰፈሩ ግን ነው ለክ ምናምን አሪፍ ነው እኮ እና ደግሞ ያንቺ ያኛው ቤት ምናምን ብዙም አልተመቸሽ ምናምን አልነበረ? እሱማ ቀስ መቼ ነው ግን ምን ቀየረው ያንቺን ቤት? አንቺ ቤት ግን ምሳ አልሰራሽም እንዴ? ቶሎ እንግባና እሱን እንይለትና ምሳ እንብለው ወደ አንቺ ቤት። እሺ እንላለን። ዝም ብለን ነው ግን የሰው ቤት ባዶ እጃችንን የምንገባው እና ምን ይዘን እንግባ? እና አዲስ ቤት ምናምን እናደርግም። አዲስ ቤት ማለት አዲስ ቤት ነው እኮ እና ዝም ብለን ነው የምንገባው። እንዲህ ሱቁ ጋር ነው አንቺና እኔ ጭንጨርስ ብዬ ነው ቪዲዮ እና ደግሞ ለአንቺ የሆነ ሰርፕራይዝ አለሽ። ልጁ ያዘጋጀው ሰርፕራይዝ አለ። ማነው? ማነው? ቆይ ኧረ እባክሽ ማነው? አልነግርሽም ብዬ ነው ስሙን እንጂ አውቃለሁ እንዴ። እና ጌታ የምር አብሮን ቪዲዮ ሰርቷል። ማነው? እኛን ለማገዝ ብዙ ለፍቷል። ምርጥ ጓደኛችን ነው። ለማንኛውም ከዚህ በላይ ስታመጣት አይኗን ጨፍናት ስለተባልኩኝ አላደረገውም። እንደዚህ አሞኝ መቼም እንዴት አይሽው? እንደዚህ አሞኝ ፕራንክ ምናምን ታደርጊ ነው? አሬ ምን ፕራንክ ነው? አይንሽን ጨፍኛል። አረ ጆሲ በጌታ ተወኝ። አይቻልም። አይንሽን ጨፍ ጆሲ አይንሽን ጨፍኝና አይንሽን ጨፍኝና ከዛም በኋላ ታየዋለሽ ውጤት። ፕራንክ አይደለም ብለህ ማለት ጌታ ምስክሬን ፕራንክ አይደለም። በቃ የሆነ እሺ፣ ግን አሞኛል ብያለሁ። እሺ እንዳትወርቂ ይልቀል። ልታጋጨኝ ነው እንዴ? ኧረ አላጋጭሽም። ሰላም ለዚህ ቤት። እንዴት ናችሁ? እንዴት ናችሁ? እንዴት ነው? እንዴት ነው? ቀስ በይ። ኧረ እኔ እያየሁ ነው። ዝም ብለሽ ሂጂ። ፊት ለፊት ምንም የለም። ምንም ነገር የለም። ይሄ ምንድን ነው? ኧረ ወፎ ቀስ ብለሽ ግቢ። በጊዜ እሺ ምንም ነገር የለም። ስሚ አይንሽን ለመግለጥ 1 2 ሰርፕራይዝ የኔ እናት ሰርፕራይዝ። እና እሱ ደግሞ እንጂ አልገባኝም ምን የፍቅር እንኳን ደስ አለሽ። የምር እንዴት አየሽው ግን? እስኪ ካሜራ ማንስ ዞር በልና እንዴት አየሽው? አልገባኝም። ምንድነው እያደረጋችሁ ያላችሁት ነው? ቁጭ በይ እስኪ መጀመሪያ ቁጭ በይና ይሄን በቁጭታ ነው መወያየት ያለብን። ጓደኛ ከሰሽ የኔን ዕቃ አምጥተህ ሰጠኸው፣ ችግር የለውም። አይ ጠጋቢ ማለት ነው። እዚች ጠርዟ ላይ ነው መቀመጥ ያለብን። እግዚአብሔር ምን ችግር የለም። እንዴት አየሽው ግን? አይ ቆንጆ ቤት ነው፣ ግን ደግሞ ለምንድን ነው የኔ ዕቃ የመጣው ነው እዚህ? የአንቺ ቤት ነው። ሰርፕራይዝ እያደረግንሽ እኮ ነው። ጌታ ምስክሬ እንዴ ፈጣሪ የሆነ ነገር ሲሰጥ ለምን ይባል አይደለም። የምራችሁ ነው እንዴ?
አዎ ምን መሰልሽ አንደኛ የሚያፍንሽ ነገር እያመመሽ ነው ምናምን እና እኛም እንዲሁም ደግሞ አሉ ወዳጆቻችን ብቻ ሰርፕራይዝ ተደርገሻል በዚህ መልኩ። ጌታ ነሽ ቤት ነው ጌታ ምስክሬ እንደዚህ ያመሽ እንደዚህ ታመሽ ነው ማለት እንጃ አሁን እንኳን አመንኳችሁ ከዚህ በላይ እሺ እንዴት ነው የምታምኚው እንዴት ነው ሁሉም ያንቺ ቤቱ ብቻ ነው ያንቺ ያለው እዚህ ውስጥ ቤቱን ወደ ቤት ገዘልሽ የምር ደስ ብሎኛል የምር ወደድሽው አይደል በጣም አሪፍ ይሄ ነበር የሚጠበቀው ማለት ማመን እንደሚከብዳት አቅ ነበር መጀመሪያም ማመን ቀድሞ ነገር እና ማለት ደስታዬ ብቻ አይደለም የምር ለምናገር ደስታዬ ብቻ አይደለም አሞኝና መናገር ብቻ አይ በቃ ከዚህ በላይ እኛም ልናጨናነቅሽ አንፈልግም ዋናው ያንቺ ደስታ ነው ያው የለፋነው ምን ያልነው አንቺ እንድትደሰች ነው ብቻ ግን ደስተኛ ሆነሽ ስላየንሽ አሁንም በጣም ደስ ብሎናል ቤተሰቦቻችን እናንተም ደስ እንዳላችሁ 100% እርግጠኞች ነን የምር እንጃ ቃል የለኝም የምር ነው ባመኝና በቃ እየጮህኩ ምናምን ብነግራት ደስ ይላል ግን አልቻልኩም እንዳታለቅሽ አንቺ ዛሬ ደስታ ቀን አይዞሽ ኖርማል ነው ዛሬ የምር በጣም ነው የምሰከነው ከዚህ በኋላ ወደዛኛው ቤት መሄድ የለም እዚህ ነው አርፈሽ ቁጭ የምትይ ካሽ አጠቃላይ መጥቷል ወይ እዚህ ቁም ሳጥን ውስጥ ገብቶልሻል ምንም ኮተት የለም ምን የለም በቃ እዛው ቁልፍ አስረክበን ይመጣል አንቺ እንዳታለቅሽ አልቻልኩኝም የምር እንዳታለቅሽ ብቻ በጣም ነው የምሰከነው ፈጣሪ እናንተ ስለሰጠኝ በጣም ነው የምሰከነው የምሬን የሚገባሽ ነገር ነው ስለ መልካምነትሽ ስለ ቀና አስተሳሰብሽ ለሰዎች ስላለሽ መልካም አስተሳሰብ የምር ፈጣሪ በጣም መልካም ስትሆኚ በጣም ደግ ስትሆኚ ለሰዎች ጥሩ ስትሆኚ ያንን ዋጋሽን ለሰዎች ያደረግሽውን ከሰዎች አይደለም የምታገኘው እንደዚህ ከፈጣሪ ነው የምታገኘው ፈጣሪ ነው የሚከፍልሽ እና ይሄ ነገር ቢያንስ እንጂ በዛብሽም ላንቺ ይገባሻል በጣም በተደጋጋሚ መልካምነትሽን ለሰው ልጅ ያለሽን ክብር ትንሽ ትልቅ ሳትይ ማንንም ሳትለይ ያደረግሻቸው ነገሮች ተደምረው የሚከፍሉሽ እና ከዚህ በላይ ይገባሻል በቃ ሻውን እንኳን ደስ አለሽ ብቻ እንዳታለቅስችን የዛሬው ቪዲዮ ብለን እንጨርሰው ደግሞ አንቺን ሳይሽ ማለት ነው ጁስ እንዲያለቅስ ነው እያየሁት ማለት ነው እሺ ውድ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ በቀጣይ ባበደ ቪዲዮ እስከምንገናኝ ሁላችሁም ግን ማለት ነው ጸሎት አድርጉላት ሰላምዬ እያመመችሁ በዚህ አጋጣሚ ማለት ነው ቤተሰብ እኔ እንጃ ሰሞኑን ደህና አይደለሁኝም እና እያያችሁ ነው ደስታ እንኳን መስክሎ ደስ ተቀጠይ ነው እና ጸሎት አድርጉልኝ ጸሎት ስታደርጉ በጸሎታችሁ መሀል አስቡኝ አድርጉላት እንወዳችኋለን እናከብራችኋለን ቻው ቻው